ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ዕብራውያን 13:8 በዓለም ያላችሁ ወንድሞችና እህቶቼ የእግዚአብሔር ምሕረት ለእናንተ ይሁን። ዛሬ አጭር የምስራችን መልእክት ወደ እናንተ ይዤ መጥቻለሁ። በእግዚአብሔር ምሕረትና ጸጋ ስሙ የተባረከ ይሁን። በማቴዎስ 4:17 ላይ ጌታ ኢየሱስ ራሱ በመጀመሪያ ከ40 ቀን ጾም ጸሎት ጨርሶ ከተራራ ላይ በወረደበት ጊዜ እንደዚህ ብሎ ሰበከ። በመጀመሪያ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ሰበከ ወይም ደግሞ ተናገረ ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። በዮሐንስም ወንጌል 3:16 ላይ እንደዚህ አለ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ ሃሌሉያ። በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ኢየሱስ ክርስቶስን ልጁን አንድያ ልጁን አሳልፎ ለዓለም ሰጥቷል፣ ለኛ ሰጥቷል። በልጁ በማመን በኢየሱስ ክርስቶስ በማመን የዘላለምን ሕይወት እናገኛለን። እግዚአብሔር ይወዳችኋል ወንድሞቼና እህቶቼ። ከኃጢአት በደል በደሙ በመስቀሉ ላይ በሰራው ስራ በግርፋቱ በፈሰሰው ደም ኃጢአታችንን ከኛ ላይ አስወግዷል ኢየሱስ። ስለዚህ በክርስቶስ ኢየሱስ እመኑ ትድናላችሁ። ዋናውና በኩር የሆነው የመዳን ተምሳሌት የመዳን የዘላለምን ሕይወት የምናገኝበት ኢየሱስ ክርስቶስ ነው። ወገኔ የኃጢአት ደሞዝ ሞት ነው። በኃጢአት ብንመላለስ በዚህ ጊዜያዊ ምድር ላይ ጊዜያዊ ዓለም ላይ ብንመላለስ አንድ ቀን ነፍስ ከስጋ መለየቱ አይቀርም። ይሄ ተፈጥሯዊ ሕግ ስለሆነ ስለዚህ የሚጠብቀን ሞት ነው። የኃጢአት ደሞዝ ሞት ነው ይላል የእግዚአብሔር ቃል። ስለዚህ የተሰጠን ይሄ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ራሱን አሳልፎ እኛ የዘላለም ሕይወት እንድናገኝ ሰጥቶናል። ስለዚህ ይህንን እድል ወገኖቼ እንጠቀም ቶሎ። አሁን የክርስቶስ ኢየሱስ መምጫው ጊዜው ተቃርቧል። ለምን? የእሱ መምጫ በደረሰ ጊዜ ምልክቶቹ የሚሆኑት ምልክቶች በወንጌሉ ላይ ተጠቅሰዋል። ማቴዎስ 24ን አንብበን መረዳት እንችላለን። በሌሎችም ክፍል ተጽፏል ተጠቅሷልና እነዛ እየሆኑ ነው እያየን ነው።
ስለዚህ ይህንን መተንተን አይጠበቅብኝም። ሁላችንም ያው ባለንባትም ምድር በሌሎችም ምድር የሚሆነውን እየሰማን ስለሆነ ማለት ነውና ፈጥነን የዘላለምን ሕይወት ወደምናገኝበት በር ወደ ሆነው ወደ ኢየሱስ ክርስቶስ እንምጣ ወገኖቼ። ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን እንቀበል። በዮሐንስ ወንጌል 10:9 ላይ ራሱ ኢየሱስ እንደዚህ ብሏል፣ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ይላል። የዘላለም ሕይወት በር ኢየሱስ ብቻ ነው። ከሱ ውጪ ወገኖቼ ሆይ አንታለል። ምንም በር የለም ወገኖቼ፣ ምንም በር የለም የለም የለም። ምንም በር የለም። የሚያድነን የለም። ፍጡራን ለኛ ራሳቸውን አልሰጡም፣ ደግሞም አልተፈቀደላቸውም። ስለዚህ የመላእክትም አገልግሎታቸው ሌላ ነው። የማዳን አገልግሎት ሳይሆን ከእግዚአብሔር እየተላኩ መልእክትን ማድረስ ነው የነሱም አገልግሎት። ስለዚህ እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለም ይላል ከኢየሱስ በስተቀር በሐዋርያት ሥራ መጽሐፍ ላይ። ወገኖች ሆይ ፈጥነን እንመለስ። ጊዜ የለም። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ በነፃ ያድናል። ለምን? ምንም የምንከፍለው ዋጋ የለም። ኃጢአታችንን የተሸከመልን እሱ ነው። በነፃ የተሰጠን ስጦታ ኢየሱስ ክርስቶስ ነው። በቃ አብ በነፃ የሰጠን ስጦታ ኢየሱስ ነው። አዳኝ እሱ ብቻ ነው። ስለዚህ ወገኖች ሆይ በዓለም ያላችሁ ሁሉ ንስሐ በመግባት ወደሚያድነው በር ወደ ሆነው መግቢያ ወደ ሆነው ወደ ኢየሱስ ክርስቶስ እንምጣ። ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን እንቀበል። ወገኖች ሆይ እንቀበል። በክርስቶስ ኢየሱስ ደግሞ ቀደም ሲል አምናችሁ በተለያዩ ፈተናዎች ምክንያት ወደ ኋላም የተመለሳችሁ እንደገና ትታችሁት ወደ መጣችሁ እንደገና ወደ ሞት ዓለም የተመለሳችሁ ወንድሞችና እህቶች አሁንም ለእናንተም እግዚአብሔር ጊዜ ሰጥቷል። እንደገና በንስሐ አሁንም ወደ ጌታ ወደ ኢየሱስ ክርስቶስ እንደገና ተመለሱ። ንስሐ ገብታችሁ እንደገና የልጅነትን ስልጣን እንደገና በምህረት ከሱ ለመቀበል ተመለሱ። ወገኖቼ በንስሐ ተመለሱ። እግዚአብሔር ቸር አምላክ ነው፣ መሐሪ አምላክ ነው፣ ሩህሩህ አምላክ ነው። ልጁን ኢየሱስ ክርስቶስን ሰጥቶናል። እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ከኢየሱስ በስተቀር ሌላ ስም እንደሌለ ወንጌሉ ይነግረናል ወገኖቼ። ስለዚህ ሌላ ምርጫ የለንም። የዘላለም ሕይወትን ለማግኘት የዘላለም ሕይወትን ለመውረስ አንደኛው የተሰጠን መንገድ ኢየሱስ ክርስቶስ ብቻ ነው። በዚሁ በዮሐንስ ወንጌል ላይ እኔ መንገድ እውነት ሕይወትም ነኝ ብሏል ጌታ ኢየሱስ ክርስቶስ። በቃ በእኔ ያመነ የዘላለምን ሕይወት ያገኛል ብሏል። ጌታ እግዚአብሔር ይርዳችሁ፣ እግዚአብሔር ይባርካችሁ። ወገኖች ፍጠኑ፣ ጊዜ የለም። የመዳን ቀን አሁን ነው የሚለው የእግዚአብሔር ቃል። አናመቻምች። በቃ ነገ የኛ አይደለችም፣ ነገ የኛ አይደለም። ስለዚህ ዛሬ ፈጥነን
ይሄንን የዘላለም ሕይወት ልናገኝበት የተሰጠንን ኢየሱስ ክርስቶስን እንቀበለው። በእርሱ እንመን፣ ንስሐ እንግባ። ወደ ዘላለም ሕይወት የሚያስገባን በር እሱ ብቻ ስለሆነ ወገኖቼ አሁን ይሄ በር ክፍት ነው፣ አልተዘጋም። አሁን ይሄ የምህረት ጊዜ እያለ በሩ ሳይዘጋ ወገኖቼ ወደ ክርስቶስ ኢየሱስ ፈጥናችሁ ኑ። የዘላለምን ሕይወት አገኙ፣ ሰላምን አገኙ፣ ፈውስን አገኙ። ወገኖቼ ሆይ በክርስቶስ ኢየሱስ ሁሉ አለ፣ ፈውስ አለ፣ የዘላለም ሕይወት አለ። ወገኔ መዳን በሌላ በማንም የለምና እግዚአብሔር አምላክ ይርዳችሁ። ፈጥናችሁ ወደ ኢየሱስ ክርስቶስ ኑ። የዘላለምን ሕይወት ደግሞ የሚሰጥ እሱ ብቻ ነው። ተባረኩ።